ሰላም ጤና ይስጥልኝ ውድ ኢትዮጵያውያን ወገኖቼ እንደምን ሰንብታችኋል? ለዛሬ እንግዲህ በብዙ ሰዎች ጥያቄ መሰረት እኔም ቃል በገባሁበት መሰረት እንግዲህ ትንሽ ብዙዎቻችሁ ሰምታችሁ ስለማታውቁት ሩማቶይድ አርትራይተስ ስለሚባል ነገር ግን በጣም ብዙ ወገኖቻችንን አፌክት ስለሚያደርግ ወይም ስለሚያጠቃ የህመም አይነት አንስተን እንወያያለን። ፈቃደ ስላሴ ይባላለሁ። ከዚህ በፊት የማታውቁኝ ሰዎች እዚች ፕሮፋይል ፒክቸር ላይ ያለችውን የመደመር ምልክት በመጫን ይህንን ፔጅ ፎሎ ማድረግ ተጠቃሚዎች እንድትሆኑ በአክብሮት አሳስባችኋለሁ ማለት ነው እና ወደ ጉዳዩ እንመለሳለን። ሩማቶይድ አርትራይተስ እንግዲህ በአብዛኛው የእጆቻችንን መገጣጠሚያዎች፣ የእጆቻችንን የጣቶቻችንን መገጣጠሚያዎች እንደዚሁም እዚህ ጋር ያሉትን ትንንሽ አጥንቶች መካከል ያለውን በእግራችን መካከል ያሉትን በእግራችን መረገጫችን ላይ ያሉትን ትንንሽ አጥንቶችና ትንንሽ ጆይንቶች አሉ። እነዛን አካሎች ነው በስፋት የሚያጠቃው። ነገር ግን በጊዜ ሂደት ምክንያቱም ይሄ ነገር ምናልባት አንድ ከተከሰተ በኋላ ላይፍ ሎንግ እስከ በህይወት እስካለን ድረስ ሊቀጥል የሚችል ችግር ስለሆነ በጊዜ ሂደት እዚህ ጋር ያለውን መገጣጠሚያ ሪስት ጆይንት የምንለው፣ እዚህ ጋር ያለውን መገጣጠሚያ ኤልቦ የምንለውን፣ እዚህ ጋር ያለውን መገጣጠሚያ ሾልደር የምንለውን ከዛም አልፎ ደግሞ ጉልበቶቻችንን እና የሌሎቻችንን መገጣጠሚያ ሊያጠቃ ይችላል ማለት ነው። በቀኝ በኩል ከተከሰተ ደግሞ በግራም ይከሰታል። ስለዚህ አንዱን እጅ ብቻ ሳይሆን ሁለቱንም እጅ፣ አንዱን እግር ብቻ ሳይሆን ሁለቱንም እግር ነው ማለት ነው አፌክት የሚያደርገው። አንዱ የምናውቅበት መንገድ ይሄ ነው ማለት ነው። ከዚህ በተጨማሪ እንግዲህ ከመገጣጠሚያ አካሎቻችን በተጨማሪ የተለያዩ የሰውነታችን ክፍል ላይ ጉዳት ሊያመጣ ይችላል። የአይናችንን ሽፋን፣ የአይናችንን የውስጥ ሽፋን በማምጣት እንደዚሁ ችግር ያመጣል። ምራቅ የሚያመነጩ ወይም ሳሊቨሪ ግላንዶቻችንን አፌክት ሊያደርግ ይችላል። ስለዚህ ማውዝ ድራይነስ ሊያመጣ ይችላል። በተለይ ሾጆግረንስ ሲንድሮም የሚባል እነዚህ ሰዎች ላይ የመታየት እድል ስላለው የአይን መድረቅ፣ የአፍ ውስጥ መድረቅ ሊከሰት ይችላል ማለት ነው። ከዛ በተጨማሪ እንግዲህ ሳምባችን ላይ ጉዳት ሊያመጣ ይችላል። የልባችን ሽፋን ላይ ጉዳት ሊያመጣ ይችላል። ኩላሊታችንን እና እንደዚሁም ደግሞ በኋላ ተመልሼ በደንብ ኮምፕሊኬሽኖቹን አነሳለሁ። ብቻ በአጠቃላይ የተለያየ ሰውነታችን ክፍል ሊያጠቃ ይችላል። እሱን ተከትሎ የመገለጫ ምልክቶቹም እንደዚሁ አፌክት በተደረገ ወይም ደግሞ ጉዳት በደረሰበት የሰውነታችን ክፍል ላይ የተመረኮዘ ይሆናል ማለት ነው። አኪዩት ፍሌር የምንለው ወይም ማገርሸት የምንለው ነገር በሚኖርበት ጊዜ እንግዲህ እነዚህ መገጣጠሚያዎች ማበጥ፣ ህመም፣ ዲፎርምድ መሆን እና ውልግድግድ ያለ መሆን ነው እንግዲህ በአብዛኛው መገለጫው። ከሱ በተጨማሪ ከፍተኛ የድካም ስሜት፣ የምግብ አፒታይት መቀነስ እና ደግሞ እንደዚሁም አልፎ አልፎ ፊቨር ወይንም ደግሞ ትኩሳት ሊኖራቸው ይችላል ማለት ነው። እንግዲህ መነሻው ምክንያት ምንድነው የምትሉ ከሆነ በአብዛኛው ምክንያቱ ምን እንደሆነ አይታወቅም። ግን አውቶ ኢሚዩን ዲዚዝስ ከምንላቸው ወይንም ደግሞ የኛ የአካላችን በሽታን የምንቋቋምበት ወይም የምንከላከልበት ኢሚዩን ሲስተም የራሳችንን አካል ጤነኛውን አካል በስህተት ወይንም ደግሞ ሚስቴክንሊ አታክ በሚያደርግበት ጊዜ ነው። የራሳችን አካል የራሳችን የበሽታ የመከላከያ መንገድ የራሳችንን ጤነኛ አካል አታክ ነው የሚያደርገው ማለት ነው። ጉዳት ያደርስበታል ማለት ነው። አውቶኢሚዩን ዲዚዝስ ወደ አማርኛ ሲመለስ እንግዲህ ኮንሰፕቱ ይሄ ነው እና ሩማቶይድ አርትራይትስን አውቶኢሚዩን ዲዚዝስ ከምንላቸው መካከል ነው ማለት ነው። በአብዛኛው እንግዲህ የተወሰኑ ሰዎች የጄኔቲክ ፕሪዲስፖዚሽን እንዳላቸው ወይም በዘረመላቸው ምክንያት ተጋላጭነታቸው እድላቸው እንደሚጨምር ይታመናል። በተለይ እነዚህ ጄኔቲክ ፕሪዲስፖዚሽን ያላቸው ሰዎች ለኢንቫይሮንመንታል ፋክተርስ በሚጋለጡበት ጊዜ የቫይረስ ኢንፌክሽን ሊሆን ይችላል፣ የባክቴሪያ ኢንፌክሽን ሊሆን ይችላል፣ ወይንም ደግሞ ኢንቫይሮንመንታል ትሪገርስ የምንላቸው በአካባቢያችን ያሉ የተለያዩ አይነት ኤክስፖዠሮች ለዚህ ሊያጋልጡን ይችላሉ ማለት ነው። ጥሩ ምሳሌ ብሰጣችሁ ሲጋራ ማጤስ ነው። ሲጋራ ማጤስ አንደኛ ለዚህ ችግር የመጋለጥ እድላችንን አንዴ ከተጋለጥን በኋላ ደግሞ የማገርሸት እድሉን በጣም በመጨመር እና ደግሞ ሲቪሪቲውን ወይም የህመሙን የችግሩን መክፋት በማባባስ በጣም ከፍተኛ ጉዳት ሊያመጣ የሚችል እንደሆነ ይታወቃል ማለት ነው። ሌላው እንግዲህ ሪስክ ፋክተርስ ነው የምንላቸው። ሪስክ ፋክተር አንደኛ እድሜ ነው። በአብዛኛው እንግዲህ በማንኛውም እድሜ ላይ ሩማቶይድ አርትራይተስ ትንንሽ ልጆች ላይ፣ ትልልቅ ሰው ላይም ሊከሰት ይችላል። በአብዛኛው ግን ሩማቶይድ አርትራይተስ የሚከሰተው ሚድል ኤጅ ወይም መካከለኛ እድሜ ላይ ያሉ ሰዎች ናቸው። ጾታን በተመለከተ ሴቶች ከወንዶች በአንጻራዊ በጣም በከፍተኛ መጠን አፌክትድ ይሆናሉ። ፋሚሊ ሂስትሪ ያላቸው የቤተሰብ ታሪክ በእህት፣ በወንድም፣ በእናት፣ በአባት ተመሳሳይ ችግር ያላቸው ሰዎች ለዚህ ችግር የመጋለጥ እድል አላቸው። ሲጋራ የሚያጤሱ ሰዎች፣ ከፍተኛ ውፋሬ ያላቸው ሰዎች ለዚህ ችግር ሊጋለጡ እንደሚችሉ ጥናቶች ያሳያሉ ማለት ነው። እንግዲህ ከዚህ በተጨማሪ ትልቁ ማወቅ ያለባችሁ ይሄ ህመም በጣም ለረጅም ዘመን ለብዙ አመት ከኛ ጋር አብሮ የሚቆይ ነገር በመሆኑ ብዙ አይነት ኮምፕሊኬሽኖች ሊከሰቱ ይችላሉ። አንደኛ በህመሙ ምክንያት፣ ሁለተኛ ነገር ደግሞ ይሄንን ህመም ለማከም በምንሰጣቸው መድኃኒቶች ምክንያት ብዙ አይነት ችግሮች ሊገጥሙ ይችላሉ። አንደኛው የአጥንት መሳሳት ነው። የአጥንት መሳሳት በአብዛኛው ስቴሮይድ ለረጅም ጊዜ የሚወስዱ ይሄንን ለማከም
በሚሰጥበት ጊዜ የአጥንት መሳሳት ሊገጥማቸው ይችላል። ከፍተኛ ኢንፌክሽን ሊገጥም ይችላል። አንደኛ በስቴሮይድ ምክንያት፣ ሁለተኛ ደግሞ ዲዚዝ ሞዲፋይንግ ከምንላቸው መድኃኒቶች መካከል አንዱ ሜቶትሬክሴት ለካንሰር ታካሚዎች የሚሰጥ የካንሰር መድኃኒት ነው። ባዮሎጂክ ኤጀንትስ የሚባሉ አሉ። በአብዛኛው በውጭ ሀገር የምትኖሩ ሰዎች ታውቃላችሁ፣ አድቨርታይዝመንት ላይ ሂሜራ የሚባል አለ። እንደነሱ አይነት መሰል መድኃኒቶች በራሳቸው ለኢንፌክሽን ተጋላጭነታችን ሊጨምር ይችላል። አንደኛ ሌላኛው ኮምፕሊኬሽን የልባችንን የውጭ ሽፋን ፔሪካርዲየምን ኢንቮልቭ ካደረገ ለአኪዩት ፔሪካርዳይተስ ሊያጋልጠን ይችላል። ኩላሊታችን ላይ ጉዳት ሊገጥመን ይችላል። ሳምባችን ላይ በራሱ ከፍተኛ ጉዳት ሊደርስና በጊዜ ሂደት የመተንፈስ ችግሮች ሊገጥሙን ይችላሉ። አልፎ አልፎ ደግሞ ከደም ሴሎች የሚነሱ የካንሰር አይነቶች እንደ ሊንፎማ የሚባለው እንደ ኮምፕሊኬሽን ሊከሰት ይችላል። እነዚህን የምዘረዝረው ምናልባት ሪማቶይድ አርትራይተስ ያለባችሁ ሰዎች በቃ የኔ ዕጣ ፈንታ ይሄ ነው ብላችሁ እንድትጨነቁ ሳይሆን እነዚህን ነገሮች የምንከላከልባቸው መንገዶች፣ አንደኛ ምልክቶቹ ሲታዩ ቶሎ ብላችሁ ይሄ ሊሆን ይችላል ብላችሁ ካወቃችሁት ወደ ሕክምና ወይንም ደግሞ ክትትል ወደሚያደርግላችሁ ሐኪም በመምጣት መፍትሄ እንድታገኙ ስለሚረዳ ነው ይህን ኢንፎርሜሽን በግልጽ ቁጭ ማድረግላችሁ ማለት ነው። እና ከዛ አንግል እንድታዩት። ህመሙ በምን ይታወቃል? እንግዲህ የተለያዩ አይነት የምርመራ ናዎች ሊደረጉ ይችላሉ። በደም የሚደረጉ ምርመራዎች አሉ። ሪማቶይድ ፋክተር የሚባል አለ። አንቲ ሳይክሊክ ሲትሩሊኔትድ ፔፕታይድ አንቲ ሲሲፒ የሚባል አንቲቦዲ መጠን መጨመር አለመጨመሩ ሊታይ ይችላል። ሲአርፒ የምንለው አለ፣ ሲሪአክቲቭ ፕሮቲን የሚባል ኤኤስአር የሚባል አለ። እነዚህ ሲሪአክቲቭ ፕሮቲንን በሉት ኤኤስአርም ነን ስፔሲፊክ ናቸው። ማንኛውም አይነት ቁስለ ኢንፍላሜሽን በሚኖርበት ጊዜ መጠኑ ሊጨምር ይችላል ማለት ነው። እና በዋነኝነት ይሄ አንቲ ሲሲፒ ሪማቶይድ ፋክተር የሚባሉት ደግሞ በተለያዩ የተመሳሳይ ህመሞች ምክንያት ሊጨምሩ ቢችሉም ግን የህመሙን መኖር አለመኖር ከህመሙ መገለጫ ጋር አብሮ በመጨመር ወደ ህመሙን ዳያግኖሲስ እንድንደርስ ይረዳናል ማለት ነው። ከዛ በተጨማሪ እንግዲህ ያው ኢንቮልቭድ የሆነውን የሰውነታችንን አካል ወይም ደግሞ ጉዳት የደረሰበትን አካል ኤክስሬ ማንሳት ነው። የእጅ ኤክስሬ ሊሆን ይችላል። ጉልበታችንን ከሆነ የጉልበት ኤክስሬ፣ የእግራችን ከሆነ የእግራችንን ኤክስሬ፣ ብቻ ችግሩ ያለበትን ቦታ ራጅ ማንሳት ይሆናል ማለት ነው። የህክምና አማራጩ እንግዲህ አንፎርቹኔትሊ ይሄ ህክምና ይሄንን ችግር ይፈውሰዋል የሚል በሳይንስ የተቀመጠ ነገር የለም። ግን ቅድም እንዳልኳችሁ ቶሎ ከተደረሰበት ህክምና ከተደረገ አካላችን ላይ የሚደርሰውን ጉዳት መገደብ ይቻላል ወይም መከላከል ይቻላል። እና ለዚህ የሚታዘዙት መድኃኒቶች ደግሞ ዲዚዝ ሞዲፋይንግ ኤጀንትስ የምንላቸው ናቸው። አንድ ባንድ አሳያችኋለሁ። ብግነት በሚኖርበት ጊዜ ወይም አኪዩት ፍሌር ወይም እንደ በአጭር ጊዜ ውስጥ ማገርሸት ካለና ከፍተኛ ህመም፣ ከፍተኛ ዲፎርሚቲ በሚገጥመን ጊዜ የሚታዘዙ መድኃኒቶች አሉ፣ በአፋጣኝ መፍትሄ ለመስጠት ህመሙንም ለማስታገስ ማለት ነው። ከነዚህ መካከል በስፋት የምታውቋቸው ነን ስቴሮይዳል አንቲ ኢንፍላማተሪ ድራግስ የምንላቸው ምሳሌ ለመስጠት እነ አድቪል፣ እነ ዳይክሎፌናክ፣ እነ ናፕሮክሴን የሚባሉት መድኃኒቶች ይታዘዛሉ። አንደኛ ቁስለቱን ረገብ ያደርጋሉ፣ ሁለተኛ ደግሞ የህመም ስቃዩን ይቀንሳሉ። ሌላው ስቴሮይድ ነው። ስቴሮይድ እንደዚሁ ለአውቶ ኢሚዩን ዲዚዝስ በስፋት ይታዘዛል። በተለይ አኪዩት ፍሌር በሚኖርበት ጊዜ ይታዘዝና ይሄ ኢንፍላሜሽን ወይም ብግነቱ ጋብ እያለ በሚመጣበት ጊዜ ቀስ እያለን ስቴሮይዱን እናቆማለን ማለት ነው። እንግዲህ ስለ ስቴሮይድ ጉዳት እንዴት መታከም እንዳለባችሁ መደረግ ስላለበት ጥንቃቄ ሁሉ በስፋት የተሰራ ቪዲዮ ስላለ እዛ ላይ መለስ በሉና ተመልከቱ ማለት ነው። ስቴሮይድ ሃይዶ ስትወስዱ ቆይታችሁ በአንዴ አይቆምም። በተለይ ከ10 ቀን በላይ ከ2 ሳምንት በላይ ከወሰዳችሁ በጣም ከፍተኛ ጥንቃቄ ያስፈልገዋል። ያኛውን ቪዲዮ የሄዳችሁ ስለ ስቴሮይድ የሰራሁትን ተመልከቱ ማለት ነው። ከዛ ዲዚዝ ሞዲፋይንግ ኤጀንትስ የምንላቸው በተለይ ስቴሮይዱን ለማቆም የሚረዱ ቅድም የጠቀስኳቸው ሜቶትሬክሴት የምንለው ለካንሰር የሚታዘዝ መድኃኒት ነው። ብሶ ይደነግጣል። ለካንሰር የሚታዘዝ መድኃኒት ለምን ለኔ ታዘዘ? በተለይ ጆይንታችሁን ከጉዳት ለመከላከል በጣም የሚጠቅማቸው ነው። ሃይድሮክሲክሎሮኪን ለወባ የሚታዘዘው መድኃኒት እንደዚህ በስፋት ይታዘዛል። እና ሂውመራ ያልኳቸውን ባዮሎጂክ ኤጀንትስ የምንላቸው ሂውመራ እና ሂውመራ መሰልም እንደዚሁ ይታዘዛሉ ማለት ነው። ከዛ በተጨማሪ እንግዲህ በቤት ውስጥ የምናደርጋቸው የአካል ብቃት እንቅስቃሴ ማድረግ ከፊዚካል ቴራፒስት ከኦኩፔሽናል ቴራፒስት ጋር ማድረግ፣ ማሳጅ እና ደግሞ ሳይኮሎጂካሊ የሚያመጣውን በርደን ይሄ ዲፕሬሽን፣ አንክሽስ መሆንን ደግሞ ከቤተሰብ ጋር በመነጋገር ወይንም ደግሞ ቴራፒስት በማየት ሳይኮሎጂካሊ የሚያመጣባቸውን ጫና ለመከላከል ጥረት ማድረግ ያስፈልጋል። ምክንያቱም በህይወታችን ሙሉ የሚቆይ ችግር ስለሆነ ለዲፕሬሽን ለሌላ የሳይኮሎጂካዊ ተጽዕኖ ሊያጋልጠን ስለሚችል ማለት ነው። መድኃኒቶቹ እነዚህ እነ ሜቶትሬክሴት፣ እነ ስቴሮይድስ፣ እነ ሂውመራ የራሳቸው ሳይድ ኢፌክት ቢኖራቸው መላ አላቸው። ስለዚህ ክትትል እንድታደርጉ ችግር ስታዩ ደግሞ ቶሎ ወደ ሐኪሞቻችሁ ሄዳችሁ መድኃኒቱ መቀየር ካለበት መቆም ካለበት ቼክ ማድረግ ያስፈልጋል። በተለይ እነ
ሂውማራን ከመውሰዳችሁ በፊት ደግሞ የቲቢ ምርመራ ማድረግ ያስፈልጋል ማለት ነው። በተረፈ ቸር